የአባቶቻችን የቅዱሳን አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እንኳን አደረሳችሁ። ከሰሙነ ሕማማት ከሰኞ እስከ ዓርብ ቅዳሜ ሱሩን ጨምሮ ቅዳሜትን ጨምሮ ማለት ነው ካሉት ዕለታት ለየት የሚለው ዕለት ይሄ ነው። እነዚህ ዕለታት 5500 ዘመንን የምናስብባቸው ዕለታት ናቸው። ያን ጊዜ በ5500 ዘመን ነፍሳት በሲኦል ሲማቅቁ ሲሰቃዩ የነበረበት ወቅት ነው። ድነት ያልተፈጸመበት ወቅት ነው። ስለዚህ በዛ ወቅት የነበረውን ነገር ለማስታወስና እግዚአብሔርን አብዝቶ ለማመስገን ስርዓተ ቅዳሴ የለም፣ በመስቀል መባረክም የለም፣ እግዚአብሔር ይፍታም አይባልም፣ ስርዓተ ጥምቀት የልጅነት ጥምቀትም አይፈጸምም፣ ቡራኬ በአጠቃላይ ቡራኬ አይሰጥም እና ያንን 5500 ዘመንን ለማስታወስ ማለት ነው። ያን ጊዜ እንዲህ ነበር። አሁን በእጅ የያዙት ወርቅ እንደሚባለው የተሰጠንን ድነት እንዳናቃልለው ቤተክርስቲያናችን ወደ ኋላ ሄደን ያንን ዘመን እንድናስታውስ ታደርገናለች። ሁለተኛው የእኛን ኃጢአት የምናስብበት ነው። በደላችንን ኃጢአታችንን እያሰብን የምንወድቅበት፣ የምንነሳበት፣ የምንሰግድበት እግዚኦ ኪርያላይሶን ጌታ ሆይ ማረን ይቅር በለን እያልን ስሙን ደጋግመን እየጠራን በቤተ መቅደስ የምንውልበት፣ የምናመሽበት፣ የምናድርበት ወቅት ነው። ሶስተኛው የክርስቶስን ሕማሙን መከራውን የምናስብበት ማለት ነው። መስቀል መሸከሙን፣ ምራቅ መቀበሉን፣ በገመድ መጎተቱን፣ መሳሙን፣ መታሰሩን፣ መገረፉን፣ መሞቱን ይሄ ሁሉ የምናስታውስበት ይሄ ለእኛ የተፈጸመ መሆኑን አስረግጠን የምንመሰክርበት ወቅቶች ናቸው። ይሄ ዕለት ግን አንደኛ ጸሎተ ሐሙስ ይባላል፣ ቅድም እንደተናገርኩት። ሁለተኛ ሕጽበተ እግር ይባላል። ሶስተኛ የአዲስ ኪዳን ሐሙስ ተብሎ ይጠራል። እነዚህ በሙሉ የሚያመለክቱት ወደ አንድ ዓላማ ወይም ደግሞ ወደ አንድ ቁም ነገር ነው የሚወስደው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ያጠበበት እንግዲህ ከዚህ ሰዓት ጀምሮ ማለት ነው ለመከራ ራሱ የተዘጋጀ ለመከራ የመጣ ለሞት የመጣ መሆኑን ደጋግሞ ይነግራቸው እንደነበረው ማለት ነው። የጸሎተ ሐሙሱን ስርዓት ከጨረሱ በኋላ ከእግር ሕጽበቱ በኋላ ወደ ጌቴሰማኒ ነው የሚሄደው። በቀጥታ ጌቴሰማኒ ወደምትባለው የአትክልት ስፍራ ማለት ነው። ጥቅጥቅ ያለ ደን ነው። ወደዛ ይሄዳል። ከዛ ይሁዳ እዛ መጥቶ ነው የሚያስይዘው። ከሌሊቱ 6 ሰዓት ላይ የሚያዘው ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛ በኋላ ሌሊቱን ሙሉ ሲገረፍ እየተፈራረቁ ሲገርፉት መከራ ሲያሰሩበት ሲያድርና ያው ነገ ዓርብ ደግሞ ከጠዋቱ ጀምሮ የምናስበው በቤተክርስቲያናችን ላይ በቤተክርስቲያናችን ስርዓት 3 ሰዓት 6 ሰዓት 9 ሰዓት እያልን ሰዓቱን እየቆጠርን የተደረገውን ድርጊት የተከናወነውን ነገር እያስታወስን ክርስቶስ በመስቀል ላይ መሰቀሉን ስለኛ ይህን መከራ መቀበሉን እያስታወስን እንውላለን ማለት ነው። ነገ የመጨረሻው ቀን ነው። ነገ የሚቀር ሰው አይኖርም። እዚህ ያለነው ደግሞ እድለኞች ነን። ልክ እንደ ኢትዮጵያ ከጠዋት ጀምሮ ቀኑን ሙሉ የምናስብበት ትልቅ ቦታ አግኝተናል። ለዚህም እግዚአብሔር ክብር ምስጋና ይግባው። በእውነት በጣም ሰፊ ቦታ ነው። ሄደን አይተነዋል። በኋላ ይነገረናል። በዛ ቦታ ተገኝተን ደግሞ ስርዓቱን እንከታተላለን ማለት ነው። አሁን 2 ነገሮችን ብቻ ለመናገር ነው። በዚህ ዕለት ከሚነሱ ነጥቦች አንዱ ይሄ የጉልባን ስርዓት ነው። ሁለተኛው ደግሞ ከሌሎቹ የእምነት ተቋማት አንጻር አንዳንድ ሰዎች የሚጠይቋቸው ጥያቄዎች አሉ። ክርስቶስ በአደባባይ ስጋዬን ብሉ ደሜንም ጠጡ ብሎ በአደባባይ እንኩ ይሄ ስጋዬ ነው፣ ስለ እናንተ የሚቆረሰው ስጋዬ ነው፣ ስለ እናንተ የሚፈሰው ደሜ ነው ብሎ በአደባባይ ቅዱስ ስጋውን ክቡር ደሙን እያሳየ አቀብሏቸዋል። የኢትዮጵያ ቤተክርስቲያን ግን ቅዱስ ስጋውን ክቡር ደሙን በምታቀብልበት ጊዜ መጋረጃ ሸፍና ነው፣ ሳትገልጥ ነው። ሌሎቹ እየገለጡ ያሳዩናል። ስለዚህ ለምንድን ነው ብለው የሚጠይቁ አካላት አሉ። የሚያደርጉ ኦርቶዶክሳውያን የኦርቶዶክስ እምነት ተከታዮችም አሉ። የሚያደርጉ ደግሞ ሌሎች አሉ። ሌሎቹ በተለይ ፕሮቴስታንቱ መታሰቢያ ነው የሚሉት። መታሰቢያ ነው እንጂ እውነተኛ የክርስቶስ ስጋና ደም አይደለም። የጌታን እራት ሄደን እንብላ ብለው ተሰብስበው የራሳቸውን እራት ከበሉ በኋላ ልክ በጠረጴዛ ዙሪያ ተሰብስበው እየበሉ እየጠጡ ያወጋሉ። ያንን የጌታ እራት ይሉታል። ይሄ ማለት አይደለም። በቤተክርስቲያናችን ክርስቶስ ለሐዋርያት በተነበቡ ወንጌል ላይ ስናነብ በማቴዎስ ወንጌል ምዕራፍ 26 እንካችሁ አለና ይህ ስጋዬ ነው እንጂ ያለው ምሳሌ ነው አላለ። ይሄ ስጋዬ ነው።
ይሄ ደግሞ ደም ነው። ስለዚህ ካህናቱን ሲያቀብሉን ይሄ የክርስቶስ ሥጋና ደም ነው ብለው ነው የሚያቀብሉን። በእምነት የክርስቶስ ሥጋና ደም ወደ መሆን እሱ ተቀይሮ ሥጋ መለኮት ወይኑ ተቀይሮ ደግሞ ደመ መለኮት ይሆናል። ያን በእምነት እንቀበላለን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል የክርስቶስን ሥጋና ደም እንቀበላለን። ልክ ነው። በወንጌል ላይ ክርስቶስ በአደባባይ በግልጽ ህብስቱን አንስቶ ባርኮ ቆርሶ ሥጋዬ ነው ብሎ ነው የሰጣቸው። ይሄን ያደረገው ግን ለምዕመናን ሳይሆን ይሄንን ሥጋዬ ነው ብሉ፣ ሥጋዬ ነው ጠጡ ብሎ ሚስጥረ ቁርባንን የሰራላቸውና ሥጋውን ደሙን ያቀበላቸው ለማን ነው? ለምዕመናን ነው? ለሐዋርያት ብቻ ነው። ለሐዋርያት ብቻ በግልጥ ነው ያደረገው። አሁን መጋረጃው ተሸፍኖ ካህናቱ የቀደሱት ልዑካን በየጊዜው ሥጋው ደሙ ይቀበላሉ። እነሱ ሲቀበሉ በግልጥ ነው የሚቀበሉት። ለምዕመናን ሲሆን ግን ይሸፈናል። በዛን ወቅት ምዕመናን አልነበሩ። የምንሸፍንበት ምክንያት ደግሞ ለማክበር ነው። ሰዎች እንዳይንቁት እንዳያቃልሉት ማለት ነው። ደግሞ ይህንን ያገኘነው እንኳን እኛ ቀርቶ ተፈጥሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ አይሁድ ልብሱን ገፈውት እርቃኑን በሰቀሉት ሰዓት በሰማይ ያሉ ከዋክብት ረግፈዋል። ፀሐይ ጨልማለች፣ ብርሃኗን ከልክላለች። ጨረቃም እንደዚሁ ደም መስላለች። ስለዚህ ተፈጥሮ እንኳን የሸፈነውን አካሉን ላለማሳየት ተፈጥሮ እንኳን የከለከለው እኛ ግን በአደባባይ አይሁድን መሆን ነው። እርቃኑን ክርስቶስን መስቀል አይሁድን መሆን ነው። ስለዚህ እኛ እርቃኑን አይደለም ለምዕመናን የምናቀብለው፣ ሸፍነን ነው የምናቀብለው። ሌሎች ይህንን የሚፈጽሙት በተሳሳተ አመለካከት ነው። መጽሐፍ ቅዱሱ የሚለው መጽሐፍ ቅዱስም ላይ የምናነበው ለሐዋርያት የተፈጸመውን ስርዓት ነው። ስለዚህ የሥጋው ደግሞ የሚስጥረ ቁርባን የመጀመሪያው ዕለት ነው፣ ዕለተ ሐሙስ ማለት ነው። በዚህ ዕለት የኦሪቱን ስርዓት አሳልፎ የአዲስ ኪዳን ስርዓትን ተክቶላቸዋል። በኦሪቱ የኦሪትን ፋሲካ ሲያከብሩ የነበረው እነሱ በሌላ ስርዓት ነበረ። የኦሪቱን ፋሲካ ሲያከብሩ የነበሩት ፋሲካቸውን የሚያከብሩበት ትልቁ ምክንያት ከግብፅ የወጡበት ከባርነት የተላቀቁበት ዕለት ነው። ፓሳ ማለት አለፈ ሄደ ማለት ነው። መልአከ ሞት በደሙ አማካይነት መቃኑን ጉበኑን ደሙን ቀቡት ብሏቸው መቅሰፍት በግብፃውያን ላይ በመጣ ጊዜ እስራኤላውያን በጉን አርደው በሚበሉበት ቤት መቃኑና ጉበኑን በቀቡበት ቤት ውስጥ ግን መልአከ ሞት ሳይገባ አልፏቸው ይሄድ ነበር። የዛ ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ቅዱስ ሥጋውን ክቡር ደሙን ከሰጠን በኋላ ከኛ ሞት የማለፉ ፋሲካ ብለን የምናከብረው ለዚህ ነው። ስለዚህ ያንን ሲያከብሩ ከግብፅ ሲወጡ ምን አድርገው ነበረ? የዕለት የሚደርስ ምግብ ማለት ነው። ጊዜ የማይፈጅ ንፍሮውን፣ ቂጣውን፣ ቆሎውን እነዚህን ሰብስበው ልክ አሁን ለመንገድ የሚሆን ጊዜያዊ የሚሆን ራሽን ማለት ነው እንደማይበላሽ ደረቅ የሆነ ነገር ይዘው መንገደኞች እንደሚሄዱት እነዚህን ቀለል ቀለል ያሉ ምግቦች ወዲያው የሚደርሱ የማይበላሹ እየያዙ ከግብፅ ወጥተው ነበር። ፋሲካቸውን ሲያከብሩ ንፍሮውን፣ ቂጣውን፣ ያንን ቆሎውን እያደረጉ ያከብሩ ነበር። በዛ ምሳሌ ማለት ነው። ስለዚህ ወደ ኢትዮጵያ ስንመጣ ብሉይ ኪዳንን ስንቀበል ከክርስትናው በፊት ማለት ነው የአይሁድንም ባህል አንድ ላይ የተቀበልናቸው አሉ። ከባህላቸው ጋር የሚመሳሰሉ አሉ። ለምሳሌ በግ እናርዳለን ለፋሲካ ማለት ነው። ያ በግ በኦሪቱ በጉን መስዋዕት እያደረጉ በደሙ አማካይነት ስርዓት ሲፈጽሙበት የነበረው ነው። በጉ የክርስቶስ ምሳሌ ነው። ለፋሲካ በግ የሚታረደው በዚህ ምክንያት ነው። እውነተኛው አማናዊ በግ ግን ክርስቶስ ነው። አሁን የምንቀበለው የክርስቶስን ሥጋና ደም ነው። በቤተ መቅደሱም የሚፈተተው የበግ የፍየል እና የጊደር ሥጋ ወይም ደም ሳይሆን የክርስቶስ ሥጋና ደም ነው። በቤተ ክርስቲያን ይህ አይፈጸምም። ምዕመናን ግን በየቤታቸው ፋሲካውን ምክንያት በማድረግ አርደው ጠምቀው ወጥ ሰርተው እንጀራ ጋግረው በዓሉን ያከብራሉ። ልክ በዛ ምሳሌ ጉልባኑንም እንደዚያ ያደርጋሉ። በዕለቱ እስራኤላውያን ከግብፅ ይዘውት የወጡት ስለሆነ ማለት ነው። ስለዚህ በዚህ ምክንያት ነው ጉልባኑ ከኦሪቱ ስርዓት ጋር እስራኤላውያን ሲፈጽሙት ከነበረው ጋር ከዛ ጋር ለማክበር ነው እንጂ ብናደርገው ጉልባኑን ብናደርገው ባናደርገው ከክርስትና ጋር ግንኙነት የለውም። ስርዓቱን እንፈጽማለን። በተረፈ ደግሞ ለሚያከፍሉ ሰዎች ቀለል ያለ ምግብ ስለሆነ ለሆድ የሚመች ስለሆነ የሚያከፍሉ ሰዎች በአብዛኛው ይጠቀሙታል። ያንን ከግብፅ የመውጣታቸውን ምሳሌ ምክንያት በማድረግ የሚጠቀሙበት ነው። ለዚህ ካልሆነ በስተቀር ልክ እንደ ስርዓት ማለት ነው ለፋሲካ ይሄንን ካላደረግን የምናጣው ነገር እንዳለ በክርስትናችን።
ስናደርገው ደግሞ ክርስትናችን ላይ የምንጨምረው ነገር እንዳለ አድርገን ማየት የለብንም። ለምንድን ነው ጉልባን የሚቀቀለው? አንዳንዶቹ በተሳሳተ አመለካከት መጥፎ የሆነ ትርጓሜ ሲሰጡትም ሰምቻለሁ። ሰው ሞቶ ሰው ቀብረን ስንመለስ ንፍሮ እንደምንበላው ልክ እንደዛ በክርስቶስ ሕማም ሞት ምክንያትም ሐዘን ስለሆነ የዛ ምሳሌ ነው የሚሉ ሰዎች አሉ። በፍጹም ከዛ ጋር የሚገናኝ ያለ ይሄ የእስራኤላውያን ልማድ ነው። እስራኤላውያን ከግብፅ ሲወጡ ያደርጉት የነበረው በዛ ልማድ እኛም ይሄንን እንፈጽማለን። ከክርስትናችን ጋር ግን ምንም ግንኙነት የለውም። ቢበላ ለሰውነት አይጎዳም፣ ባይበላም ክርስትናችንን የምናጣበት ሁኔታ የለም። እነዚህ ነገሮች ለማስታወስ ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። የነገ ሰው ይበለን።